ድንብላል እስር ቤቱ እንደታሰረች ናት። የድንብላል ወንድም ከገጠር መጣ። ወይዘሮ ሜላት ዛሬ ላይ ስራውን በድጋሚ ልትገባበት ነው። ስራው ግን የሙስና ይመስላል። ምላሴ ከልጅቷ ጋር አዲስ ነገር ጀምሯል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች በያላችሁበት የአላህ ህዝነት ራህመት ከእናንተ ጋር የሚያርግ ዛሬ ደግሞ በአዲስ ርዕስ በአዲስ ነገር መጥቻለሁ ማለት ነው። ዛሬ ላይ የመጣሁት እንግዲህ በኖላዊ ተከታታይ ድራማ ነው። ያው እንደምታውቁት ምርጥ አስተማሪና ምርጥ የሆነ ድራማ ነው። በነገራችን ላይ ብዙ ነገርን የሚያስተምረን ነው። ከመጀመሪያው ጀምራችሁ ላያችሁት ማለት ነው። ከዛም አልፎ ተርፎ እንግዲህ ዛሬ ላይ ያየነው ድንብላል እስር ቤት ወይዘሮ ሜላት በድንገት አንስታ እንደወሰደቻት ነው። ወይዘሮ ሜላትም ደግሞ ከፈጣሪ በታች ያለኝ ንብረት ወይም ይጠቅመኛል ያለችው ስላላገኘች ይህም ደግሞ ወርቋ ስለጠፋባት ተጠራጥራ ባድ ያሉት ድንብላል እና ወንድሟ ስለሆኑ ምናልባት እሷ ትወስዳለች ሳይሆን ወንድሟ ስለወሰደ ወንድሟን ደግሞ መያዝ የሚችለው እሷን እስር ቤት ሳስገባ እሷን ሊጠይቁ ሲመጡ ግዴታ ወርቁን ያመጣሉ በማለት ድንብላልን እስር ቤት አስገብታታለች። ከዛም ቤት መተው ሲወስዷት ድንብላል ወጥ እየሰራች ነበር። ለምን እንደመጡም ሳታውቅ ድንገት ይዘዋት ሲሄዱ ሰላምና ሀንዬ ከመንገድ አገኟት። ወዴት ነው ድንብላል? ምንድናችሁ? ድንብላል እኔ አላውቅም፣ ይሄው ይዘውኝ እየሄዱ ነው። ምንድናችሁ? ለምንድን ነው? ወደ ፖሊስ ጣቢያ ነው። ማን ያመጣቸው? እትዬ ነው እያለች እንግዲህ ድንብላል ጥያቄዋንም መልሷንም እያደረገች ነበር። ለምን እንደው ባይገባትም ዛሬ ላይ ወይዘሮ ሜላት ተመልሳ መታም እስር ቤትን ብትጠይቃት ድንብላል ግን አንድ ጊዜውኑ ሌባ ስለተባልኩኝ እኔ አፍ የለኝም ማናገርም አልፈልግም ብላ ወይዘሮ ሜላትን ትታታለች ማለት ነው። ከዛም አልፎ ተርፎ እንግዲህ ዛሬ ላይ ሀናና ሰላም በእናታቸው ባደረገችው ነገር በጣም ስለከፋቸው እናታቸውን እስኪ ይቺ ምስኪን ልጅ ምን አደረገችሽ? እሷ እኮ መጠጊያት አይደለም እኛን በነፃ የምታገለግለን ምን ሆነሽ ነው? ችግራችንና አብራ ብትካፈለች ይቺ ንጹህ እንዴት ይሄንን ታደርጋለች ብለሽ ታስቢያለሽ? እኔ እኮ ድንብላል ታደርጋለች ብዬ አይደለም፣ ግን ወንድሟ ይሄን ነገር ስለሚያደርገው ያሉት ባዳ እነሱ ናቸው። እሱስ ቢሆን እንዴት እንዲህን ያደርጋል ብለሽ ታስቢያለሽ እያሉ ቢነግሯትም ወይዘሮ ግን ሜላት ግን እያሰበችውን እና ያቀደችውን ምንም ነገር ለመመለስ ወደ ኋላ ስለማትል ነገሩን አድርጋ እንግዲህ ድንብላል እስር ቤት አስገብታታለች። ተምቹ ዛሬ ላይ በጣም ተናዷል። ድንብላል የተባለችው እስር ቤት ስለገባችበት ሀና ወሬ መቋጠር አትችልም እና ነግረዋለች። እንግዲህ ተምቹዬም በደንብ ተቆጥቷል። ከዛም አልፎ ተርፎ እንግዲህ አለችበት እስር ቤት ድረስ ሂዶ ሲጎበኛትም እሷም ደግሞ ደህና እንደሆነችና እንደምትወደኝ ዛሬ ገና አወቅኩኝ። እናንተ እኮ እንገናኝም ነበር እዚህ እስር ቤት ባልገባ እያለችው ነበር። እኔ ብታሰርልሽም እያላት ነበረ ማለት ነው። ከዛም አልፎ ተርፎ እንግዲህ ዛሬ ሀና እናት ካላስፈቶች ግን ሀናንና ቤተሰቦቻቸውን እጨርሳቸዋለሁ ብሎ ተምቹ ለድንብላል ሲነግራት ድንብላል ደግሞ አይደለም መንካ ፊታቸውን እሺ ብትል ራሱ እኔ እናንተ ተለያየን ብላ ቃል ገብታለታለች ማለት ነው። እንግዲህ ድንብላልን እንደዚህ ስላለችው ትታው ስለገባች በጣም ከፍቶታል። ዛሬ ላይ ያሲር እንግዲህ ሀናን ስለ ድንብላል ለመጠየቅ ልደውል ብሎ እንግዲህ በዛውም እሱ ከሀና ጋር ለመተራቅ ይሆነኛል ብሎ ያሰበውን መንገድ ለተምቹ ሲነግረው በቃ አንተ በእኔ ምክንያት እየፈጠርክ ስለ ሀና ስለ ራስ ነው የምታስበው፣ እኔን ሰበብ አታድርገኝ እያለ ቢለውም እንግዲህ ያሲር ደግሞ ያው የት ሄደሽ ብሎ ለመጠየቅ ሲል ተምቹ ሲቆጣበት ሁሉንም ትቶት ሄዷል ማለት ነው። ያሲርም ከሀና ጋር ተጣልሷል። ዛሬ ላይ ሀና መንገድ አግኝታ ሰላም ልትለውም ብትልም እሱ ግን አልፏቸው እንደሄደና ቆሞም እንደገና አዋርቷቸዋል ማለት ነው። በጣም የሚያሳዝን ጉዳይ ነው የሀናና የአሲር ጉዳይ። ሁልጊዜም አንቺ ከኔ አልፎ ሌላ ሰው ነው እኔን መቼ ነው የምታስቀድሚ? በፊት ጥያቄም ጠይቄሻለሁ ከቤተሰቦች አንድ ቤተሰቦች ደግሞ ሁለት ደግሞ ያ ነገር ድጋሚ ላለመምጣት ምን አይነት እምነት አለኝ የሚል ጥያቄ ነበር የመጣው። የአንቺ ቤተሰቦች የሚሟላው ምርጥ ላይ የሚሆኑት ደህና የሚሆኑት መቼ ላይ ነው? ይሄ ደግሞ እስከ ህይወት ድረስ ፍጻሜ ሊሆን ይችላል እና ስለዚህ እኔና አንቺ ምን
ያግደዋል በሚል ነበር ማለት ነው። ሀና ግን ሁሉንም ስላልሰማች አሁን ላይ ግን የቤተሰቦቿ ችግር ላይ መውደቅ ስለሆነ ይታያት እንጂ እሷ ደስታ አልታያትም። ከዛም አልፎ እንግዲህ መጣላታቸው ሀናም ያሲርን እያለች ለአባቷ ናፈቀኝ እያለች ስሞታ እየተናገረ ነበር። እሱም እንደዚሁ ለአቶ ኖላዊ ሲናገር እንግዲህ አንተና እሷ ለእኛ የማትነግረው ሚስጥር ወደፊት ይኖራችኋል። ያንን ደግሞ አሁን ላይ መተግበር አለባችሁ። ስትጣሉ ማን እንደሚያስታርቃችሁ ልክ ያንን ነገር አሁንም አንተው ራስህ ነህ ሀናን ማስታረቅ የሚገባህ። ምክንያቱም እሷም እውነት አላት፣ አንተም እውነት አለ። ወደ ማንኛቸው ነው ማስታረቃችሁ ብሎ አቶ ኖላዊ መክሮታል። ከዛም እንግዲህ አቶ ኖላዊን ምክር ተቀብሎ ያሲሩ ወደ ሀና እንግዲህ ደውልላታለሁ ብሎ ሄዷል። መደወሉም አልደወለም፣ ግን በመንገድ አግኝቶ ራሱ አልፎታል። ግን ደግሞ ሀንዬ እሱን ተከትላ መሄዷ ድንብላልን ሊጠይቁ ሰላምና ሀና ሲወጡ በእርግጥ ብር ስለሌላቸው ምንም ስላልያላቸው የሆነ ነገር እንግዛላትም ቢሉ መያዝም ከቤት አልያዙላትም። ግን እጃቸው ላይ ብር እንዳለለ ሲያስቡ ሀና ያሲርን ስትመኘው ያሲር ደግሞ ድንገት ከመንገድ ከች ብሎ ዝም ብሏቸው አለፈ። በጣም የሚገርም ጉዳይ ነው። ያ ነገር ለሀና በጣም ከብዶ ነበር የታያት። ደጋግማ ጠርታ እንግዲህ ለማናገር ሞክረዋለች። ለምን ትጠሪኛለሽ ብሎ ነበር ያላትም። ከዛም አልፎ እንግዲህ ተርፎ ድንብላንን አይተውም ሲመጡ መረጋጋት ስለሌላት ድጋሜ ያሲርን ፍለጋ ሄዳ ነበር። አሁንም ቢሆን አትከተይ፣ ምርጫሽን አሳውቀሻል። ስለዚህ ተይንኑበት፣ አንቺም እየኖርሽ ነው ሀና ብሏት ዛሬም ተከትለው ስትሄድ ጥሏት ሄዷል። የወደፊቱ ጉዳይስ ምን ይሆን? ምላሴስ ዛሬ ላይ ከምትከተለው ልጅ ጋር ዛሬ እንግዲህ የህይወት ታሪኩን አንዳንዱን ልትነግረው እየሞከረች ነበረ። አንቺ እዚህ ስትመጪ ለእኔ ደስታ የለውም። እኔ የማስታውሰው ኑሮ ትምህርት ቤት እያለን ህይወቴን ነው አንቺን ባየው ቁጥር። ስለዚህ እዛ አትምጭብኝ። አንዳንዴ ደግሞ አሁን ላይ ቤተሰቦችን በምሰራው ስራ ደስተኛ ነኝ እያለ ሲላት ያችን ድንግርግሯ ስለጠፋ ሁሉም ሰው እኮ በውስጡ እና በጀርባው ብዙ ነገር አለ፣ ግን ሁሉም የሳቀው ሁሉ ደስተኛ አይደለም እያለች እንግዲህ የህይወቷን ታሪክ ልትነግረው ስትል ሳታስጨርሰው እዚህ አትንጭ ስላላት ተነስታ ሄዳለች ማለት ነው። እንግዲህ ሸኝታውም እሱም ይሁን እሱም በጣም የሆነ ነገር ቅርርብ እያደረጉ ነበር ማለት ነው። ወደፊት እንግዲህ ምን እንደሚፈጠር አብረን የምናየውናል። ወይዘሮ ሜላት ዛሬ ላይ እንግዲህ የቀጠረችው ስራ ድጋሚ ወደ ስራዋ ለመመለስ እና ከፍ ያለ ደሞዝም እንዲከፍሏት ተባብሎ ነበር። ዛሬ ላይ ግን ያ ልጅ በስቱን ሚስቱ ቤተሰቦቿን ጠርታ አሳ ያከብራቱ ወይዘሮ ሜላት ጋር ስላሳለፈት ስልኩን ተቀምጦ እንግዲህ ደግሞ በድጋሚ ወይዘሮ ሜላትን እየቀጠራትን እንግዲህ ቀርቶ ወይዘሮ ሜላትም ወደ ቤት ድረስ በማምራት ሄዳ የት እንዳለ ብትጠይቅም ሚስቲቱ ግን አገላፍጣና ምን ብላን የጠየቀችው? እናንተ ሰዎች ምንድን ነው ስርቃችሁ ትቀርቡኛላችሁ፣ ስቀርባችሁ ትርቁኛላችሁ እንዴ? ሰራተኛችን መሆንሽን እረሳሽው እንዴ ብላ መልስ ነበር የሰጠቻት። እንግዲህ የሰው ልጅ ድሮ የእሷ ተቀጣሪ ሆኖ እንዳልሰሩ አሁን ደግሞ እንደዚህ መሆን እንግዲህ ዱንያ እንዲህ ነው። አንዳንዴ ከፍ አንዳንዴ ዝቅ የምንልበት ነገር አለ። አግኝቶ ከማጣት ደግሞ አላህ ይጠብቀን። ግን ቢሆንም ማን ጥሩ ማን መጥፎ የሚሆነውንና ህይወታችንን በደንብ የምንለይበት ጊዜ ነው ማለት ነው። አንዳንዴ ህይወት እንደዚህ ስትፈትነን አልሐምዱሊላህ ብለን መቀበል ነው ያለብን። ጤና ካለን እንግዲህ በሰራነው ስራ እየሰሩ እንግዲህ ምላሴ በጫማ ይሄን ያህል ነው ብሎ ተከራክሮ ሳይሰራ ባገኘው በሰጡት ሂሳብ እየሰራ እህቶቹንና እናቶቹን እንግዲህ ቆም አድርገው ለመያዝ እየሞከረ ሳለ ስንቶቻችንን በዚህ ኑሮ ላይ እየኖርን ያለ ነው የሚለውንም ብዙ ነገር የምንማርበት ነገር ነው ማለት ነው። ዛሬ እንግዲህ አቶ ኖላዊ ጋር የመጣው ልጅ ሳቅ ፍትርት የሚያደርግ ነው። ጠላ እያላት ነበረ እንግዲህ ፋኖሴ ደግሞ ከጠላው ትታ አሁን ላይ ጠላም ሁሉም ነገር አቶ ኖላዊ ስለሆነ አቶ ኖላዊ እኮ ከመጣ ወዲህ አይደለም ጠላ ልሸጥ አይደለም እዚህ ላቀርብ ቤቱም ስሙ ሲጠራ ራሱ አይወድም ብላ አሳርፈዋለች ማለት ነው። እና የተምቹ ደግሞ ከሚስቱ ታስራበታለች እያለ ሲል ነበር። ደግሞ ተምቹ የሚባለው ማን ነው? አግብቷል እንደኛ እኮ አላወቅንም እያለች ፋኑሴ ስትለው እና ሀንዬ ቤት ያለችው ልጅ ይሆናል እንደው ጉድ ምን አጋጥሟት ይሆን? ምንድን ነው ነገሩ? ምን እንሰማው? ባሳ መጣብኝ እያለ እንግዲህ አቶ ኖላዊ እየተናደደ ነበረ።
ያ ልጅ እንግዲህ ዛሬ ላይ ገለው ነበር በእኔ ነበር መጥፊያው እያለ ሲል ማን ነው እንደዚህ የምታደርገው? ተምቹ ነው። ተምቹ ማለት አታውቀውም አንተ እያለ እንግዲህ እየተጫጫፉ እዚህ ደርሰዋል። እንግዲህ መላ አይሚን ዛሬ ላይ እንግዲህ ወይዘሮ ሜላትን ተምቹ መንገድ ላይ አግኝቶ እግሯ ላይ ወርቆባታል። ምክንያቱም ድንብላልን ዛሬ ካላመጣሽ እኔ አንቺን እና ቤተሰቦችሽን ማጥፋት አቅቶኝ አይደለም፣ ግን ድንብላል እነሱን ጫፋቸውን ከነካህ እኔ ጋር ነው ጸብ ስላለች ነው ተውኩት እና ልለምንሽ ድንብላልን አምጪልኝ ብሎ ለምኗታል። ወይዘሮ ሜላት ሲዳ በድጋሚ ትጠይቃታለች። ያው ባለፈው እንደጠየቀቻት እሷ ደግሞ እኔ አንዴ ስለባ ስለተባልኩኝ አይናችሁን ማየት አልፈልግም ነው ያለቻቸው። እንግዲህ በቀጣይ ደግሞ ምን እንደሚሆን አብረን የምናይ ይሆናል። ቪዲዮውን ግን ላይክ ሸር እያደረጋችሁ አጠናክሩን ውዶችዬ። በሰላም አላህ ሀገራችንን ሰላም ያደርግልን። እንግዲህ የምንሰማው ሁሉ ጥሩ ኸይር ነገር አንድ ቀን ሰምተን አናውቅም። ሁልጊዜ ሞት፣ ሁልጊዜ እንትን ነው እና ለማንኛውም ውዶችዬ በያላችሁ በሰላማችሁ ብዝዝት ትርፍርፍ ይበል እያልኩ ከዚህ ወሰናበታችኋለሁ። ለቪዲዮ ግን አዲስ የሆናችሁ ሸር ላይክ አድርጉ። ባይ ባይ። ወዳችኋለሁ።